ዝነኛው የሚዲያ ሰው ሰይፉ ፋንታሁን ከሱስ ወጥቼ እዚህ መድረሴ ህልም ነው ሲል ተናገረ። ሐጂ ዑመር ኢድሪስ ሙፍቲ በጠና ስለመታመማቸው ተነገረ። አሁን ወሬዎቹን በዝርዝር እንነግራችኋለን። ይህ ወሬ ፕላስ ነው። ደግሞ እንግዲህ አርጉ ሳላችሁ ሀገራችንን አማን አላህ ያርግልን። እኛን ንጹህ አላህ ያርገን። አመራሮቻችን አዛኛ አላህ ያርጋቸው። የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የሐጂ ዑመር ኢድሪስን ሙፍቲ ጉዳይ እናስቀድማለን። የኢትዮጵያ ሙስሊሞች መንፈሳዊ አባት መሪ ክቡር ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ በጠና ስለመታመማቸው ዛሬ የእስልምና ጉዳዮችን በዋናነት የሚዘግቡ የተለያዩ የሀገር ውስጥ ሚዲያዎች ካሰራጩት ዜና ተመልክተናል። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ሙስሊሞች መንፈሳዊ አባት የሆኑት ሐጂ ሙፍቲ ዑመር ኢድሪስ በጠና ስለመታመማቸው ነው እንግዲህ እየተዘገበ የሚገኘው። ሐጂ ሙፍቲ ከሳለፍነው ረመዳን ጀምሮ ጤናቸው ያዝለቀቅ አይነት ነገር ሲያደርጋቸው መቆየቱንም ለማወቅ ተችሏል። ከሰሞኑ ግን ህመማቸው ተባብሶ ወደ ሆስፒታል እንደገቡ ነው መረጃዎች የሚጠቁሙት። ክቡር ተቀዳሚ ሐጂ ሙፍቲ ኢድሪስ እንግዲህ በሆስፒታል የጤናቸውን ሁኔታ እየተከታተሉ እንደሚገኝ ነጃሺ ቲቪን ጨምሮ የተለያዩ ሚዲያዎች ሲዘግቡ ተመልክተናል። ነጃሺ ቀን ላይ ባሰራጨው መረጃ መሰረት እንግዲህ የሐጂ ሙፍቲ የህክምናቸውን ለመከታተል ወደ ቱርክ እንዳቀኑም ነው የዘገበው። ሌሎች መረጃዎች ግን ወደ ቱርክ ስለማቅናታቸው የጠቀሱት ነገር የለም። የህመማቸው ምክንያትና የታመሙበት ጉዳይም ምን እንደሆነ እስካሁን በይፋ አልተገለጠም። እንግዲህ ተቀዳሚ ሐጂ ሙፍቲ በኢትዮጵያ እስልምና ታሪክ በአስታራቂነታቸው፣ በአንደበተ ርቱዕነታቸው፣ ለእውነት ለሐቅ የማይመለሱ በመሆናቸው ከሙስሊሙ ማህበረሰብ አልፎ በሌላ እምነት ተከታዩ ዘንድም ከፍተኛ ክብርና አድናቆት የሚቸራቸው የሀገርም የሰላም አባት ናቸው ቢባል የሚጋነን ጉዳይ አይደለም። እንግዲህ ጤናቸው ተመልሰው ወደ ቀደመው ሁኔታቸው ተመልሰው እንደምናያቸው ተስፋ እናደርጋለን። እንግዲህ የመጀመሪያው ጉዳያችን ይህንን ይመስላል። ወደ ሁለተኛው ጉዳይ ስንመለስ የሰይፉ ፋንታሁንን ጉዳይ እናገኛለን። ከሱስ ወጥቼ እዚህ መድረሴ ህልም ነው ሲል የተናገረበት ጉዳይ በዛሬው ዕለት መነጋገሪያ ነበረ። ይህን ንግግር የተናገረው ደግሞ በአሜሪካ በድምቀት በተከናወነው የ2018 አፍሪካን ኢምፓክት አዋርድ የሽልማት ስነ ስርዓት ላይ ነው። በአሜሪካ እንግዲህ የተከናወነው የ2018 አፍሪካን ኢምፓክት አዋርድ ሽልማት መነጋገሪያ ሆኗል። በዚህ ሽልማት ላይ በ2018 ማለት ነው አንጋፋው የትዝታው ንጉስ ድምፃዊ መሐሙድ አህመድ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ ጀግናው አትሌት መሰረት ደፋር፣ ጋዜጠኛና የማስታወቂያ ባለሙያ የሆነው ሰይፉ ፋንታሁን እንዲሁም ባለ ሀብቱ ኢዮብ ማሞ የእውቅና ሽልማት የተበረከተላቸው ኢትዮጵያውያን ናቸው። በአሜሪካን ዋሽንግተን ዲሲ የተመሰረተውና ለትርፍ ያልተቋቋመው ኖቫ ኮኔክሽን በየዓመቱ የእውቅና ሽልማት ስነስርዓት በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነው። በየዓመቱ ከስፖርት፣ ከስነ ጥበብ፣ ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦ፣ ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጦ የሚሸለሙበት መድረክ ነው ይህ አፍሪካን ኢምፓክት አዋርድ። እዚህ መድረክ ላይ ተሸላሚ ከሆኑ ሰዎች መካከል አንደኛው ደግሞ ዝነኛው ሰይፉ ፋንታሁን ነው። ላለፉት 30 ዓመታት አንድም ጊዜ ሳያሰልስ ከስራው ቀና ሳይል በሚዲያ ስራ ላይ በመገኘትና በየሳምንቱ ያለ ድካም ለብዙ ሰዓታት በመስራት ምናልባትም ብቸኛ የሆነው ሰይፉ ፋንታሁን በአሜሪካን ዋሽንግተን ዲሲ አፍሪካን ኢምፓክት አዋርድን ሽልማት ሲቀበል እንግዲህ ቀለል አድርጎ እንደዋዛ ጥልቅ ቁም ነገርን አስተላልፏል። በርካታ ሽልማት መድረኮች ላይ የማይገኘው ሰይፉ ፋንታሁን እዚህ ሽልማት ስነ ስርዓት ላይ እንግዲህ ተገኝቶ ለተለያዩ ግለሰቦች ምስጋናውን አቅርቧል። ከተናገራቸው ንግግሮች መካከል እንግዲህ ትኩረታችንን የሳበው ከሱስ ወጥቼ እዚህ መድረሴ ህልም ነው ሲል የተናገረበትን ነው። ንግግሩ ምን ይመስል እንደነበረ እንግዲህ እስኪ ከቪዲዮ ላይ ተመልክተን እንመለስ። ትላንት በሱስ ህይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ
ያው እንግዲህ ሁላችሁንም እዚህ ያላችሁትን አመሰግናለሁ። ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። ከዚህ ሽልማት በኋላ በተለያዩ ማህበራዊ ትስስር ገጾች ስለ ሰይፉ ፋንታሁን ሲጻፍም ተመልክተናል። ቪዲዮ ላይ እንዳያችሁት ማለት ነው። ሰይፉ ቀለል ባለ መልኩ ነው በጣም ሌላው ከዚህ ከሱስ ወጥቼ እዚህ መድረሴ ህልም ነው ከሚለው ንግግሩ ባሻገር ለባለቤቱ ያለውን ፍቅር የገለጸበት መንገድ እንደዚሁም ደግሞ እንደሚታወቀው ሰይፉ ፋንታሁን ሲተችም ሲመሰገንም ያለፉትን 30 ዓመታት ሚዲያው ላይ ከህትመት ሚዲያ ጀምሮ ብሮድካስት ሚዲያ ቴሌቪዥንም ሬዲዮም ላይ የተለያዩ ስራዎችን ሲሰራ ቆይቷልና ይሄንን ማደርገው ህብረተሰቡን ለማዝናናት እናንተን ለማዝናናት ነው እባካችሁን ተረዱኝ ሲል የተናገረበት መንገድ ሌላው ትኩረት የሚስብ ጉዳይ ነው። ቀደም ሲል እንዳልኩት ማህበራዊ ትስስር ገጾች ላይ የተለያዩ ጉዳዮችን ስለ ሰይፉ ፋንታሁን ሲጽፉ ተመልክተናል። እንግዲህ ሰይፉ ግራው ሲሰጥ ቀኙ የማያይበት መልካምና በጎ አድራጊ ሰው ነው። አንድ ሳህን ምግብ ወይንም 1000 ብር የማይሞላ ስጦታ አድርገው ችግረኛ ሰውን አንገቱን እስኪደፋ በቀረጻ መከራ የሚያሳዩ ጀብደኞች ሚዲያውን በመሉበት በዚህ ወቅት ሰይፉ ፋንታሁን በ100,000 የሚቆጠር ብር ድጋፍ አድርጎ አስደርጎም የተረጂውን ሞራል በጠበቀ መልኩ ሰጥቶ በቀልድና በጨዋታ ሸፍኖት ያልፋል። በብዙ መልኩ የመልካምነት ሽልማት ለሰይፉ ፋንታሁን ይገባልም በሚል የተለያዩ ግለሰቦች ሲጽፉ ተመልክተናል። ቪዲዮ ላይ እንደተመለከታችሁት ምስጋና ከቀረበላቸው ሰዎች መካከል አንደኛው አበበ ፈለቀ ነው። አበበ ፈለቀ በፌስቡክ ገጹ ላይ ያሰፈረውን ጽሁፍ በደንብ ሰይፉንም የነበራቸውንም ወዳጅነት ስለሚገልጽ እንደሚከተለው እናቀርባለን። የአበበ ፈለቀ መልእክት ይህንን ይመስላል። ከ30 ዓመታት በላይ በዘለቀ ወዳጅነታችን ጊዜና ሁነት ሳይለየን ወረት ሳይዳስሰን አብረን ብዙ ላሳለፍነው ክፉና ደግ ላየነው በጽናት በስኬት እጅጉን ደስ የሚለኝ በቀናነትና በማይለዋወጥ ስብዕና ሁሌም የሚኮራብህ ወንድሜ ሰይፉሻ ላገኘው ክብርና እውቅና እንኳን ደስ አለ። ሰይፉሻ ውጤታማነትን በአቋራጭ ሳይሆን በጥረት የጨበጠ በየጊዜው ራሱን እየለወጠ እያሳደገ የመጣ በአንድ ቦታ ያልቆመ ሰው ነው። ሰይፉ ሁለገብ ነው። ከሁሉም በላይ ጽናትና በገሬነት አለው። የሚጎርፉለት አድናቆቶች አላሰከሩትም። በስራዎቹ የሚመጡበት የትችት ውርጅብኞች እሱ ከፈለገው ካቀደው ከተለመው የፕሮግራም ቅርጽ ይዘትና ያቀራረብ ዘዬ ዝንፍ አላደረገውም። ይልቁንም በዛው ባሰበው መንገድ የተሻለ ስራ ለመስራት በየጊዜው ራሱን ለማሳደግ መጣርን መርጧል። ከሁሉም በላይ ሰይፉ ራሱን ሆኖ ነው የኖረው። የማንነት ቀውስ የለበትም። የዝና ጠኔ ያልጎበኘውም ራሱን መሬት አውርዶ በትህትና የሚኖር ሰው ነው ሲል ጽፏል። ሰይፉሻ ደግ ማሰቡ በጎ ማድረጉና በሰዎች ደስታ መደሰቱ የማንነት መገለጫው ነው። የማድረጉ የበጎነቱ በሰዎች ደስታ የመደሰቱ ሚስጥር ደግሞ ከእግዚአብሔር ጋር ያለው ቅርርብ ነው። ሰይፉ እግዚአብሔር ከየት አንስቶ የት እንዳደረሰው አልዘነጋም። እናም ለሁሉም ነገር ክብርና በረከቱን አምላክ ይውሰድ ከሚሉ ሰዎች ውስጥ አንዱ ነው። አሁንም የአፍሪካን ኢምፓክት የክብር ሽልማቱን ሲቀበል ከመታበይ ይልቅ ክብሩን አምላክ ይውሰድ ነው ያለው። ሰይፉሻ ደስታ ደስታዬ፣ ስኬትና ክብር ኩራቴ ነው። እግዚአብሔር ከወዷ ባለቤት ቪና ከነ ቤተሰብ በቸርነቱ በጸጋውና በበረከቱ አብዝቶ ይባርክ ዘንድ የዘውትር ጸሎቴ ነው ሲልም አበበ ፈለቀ በማህበራዊ ትስስር ገጹ ስለ ሰይፉ ፋንታሁን ተናግሯል ማለት ነው። እንግዲህ ክቡራትና ክቡራን ተመልካቾች ከወሬ ፕላስ ጋር አብራችሁን ስለቆያችሁ እናመሰግናለን። ከሰይፉ ፋንታሁን እንደዚሁም ደግሞ ከሃጂ ሙፍቲ እድሪስ ጋር በተያያዘ የነበሩ ወሬዎችን ይመስሉ ነበር። ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ወዳጅነታችንን እናጠንክር እንላለን። እዚህ ድረስ ስለሰማችሁን እናመሰግናለን።